ዋይትኒንግ ክሬሞችን ለማላዝማ ከአክኔ በኋላ ለሚመጡ ጥቁር ነጠብጣቦች ወይስ በፀሐይ ለሚመጡ ጥቁር ነጠብጣቦች ወይም ጥቁረታችንን በመጥላት እነዚህን መጠቀም። ሰላም እንዴት ናችሁ? ዛሬ ደግሞ ስለ ዋይትኒንግ ኦር ብሊቺንግ ክሬም እናወራለን። ወይም ደግሞ በአማርኛ ማንጫ ወይም ደግሞ ጥቁር ነጠብጣቦች በፊታችን ላይ ባሉ ወይም ደግሞ ማላዝማ የሚባለው ጥቁር ነጠብጣቦች በፀሐይ የሚመጡ እነሱን ለማጥፋት ብለን ወይም ደግሞ የራሳችንን የሰውነት ከለር መጥቆራችንን በመጥላት ወደ ነጭነት ወይም ደግሞ ወደ ቀይነት ለመቀየር እያለን በምንጠቀምባቸው እነዚህ ዋይትኒንግ ክሬሞች የማንጫ ክሬሞች በውስጣቸው ስላሉ ኢንግሪዲየንቶች ከምን እንደሚሰሩ ያው ስለ ሁሉም አይደለም የማወራው ስለ አንዳንድ ክሬሞች እና እነሱን ደግሞ ከመግዛታችሁ ወይም ከመጠቀማችሁ በፊት ይሄንን ነገር ማወቅ ስላለባችሁ ዛሬ በዚህ ቪዲዮ ነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር እና ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ተከታተሉ። እነዚህ ኢንግሪዲየንቶች አሉ በጣም ቶክሲክ የሆኑ መርዛማ የሆኑና አክቲቭ ቶሎ እንደዚህ የሰውነታችንን ከለራችንን ወይም እነዚህ ዳርክ ስፖቶች የምንላቸው እነሱን ለማጥፋት ወይም ጥቁረት ለማጥፋት ስለምንጠቀምባቸው እነሱን አክቲቭሊ ቶሎ ያጠፋሉ። ከዛ ግን ቶሎ የሚያጠፉት ያው በምክንያት ነው። ምክንያቱም በውስጣቸው ያሉት ንጥረ ነገሮች በጣም ቶክሲክ ናቸው፣ መርዛማ ናቸው እና ለፐርማነንት የሆነ የስኪን ዳሜጅ ሊያመጡ የሚችሉ ኢንግሪዲየንቶች ናቸው ያሉት። እነዚህ ደግሞ ያሉት ሁሉ ፕሮዳክት ላይ አይደለም፣ አንዳንድ ፕሮዳክቶች ላይ ነው ያሉት ማለት ነው። እነዚህን አሁን በሚቀጥለው እያንዳንዳቸውን ዘርዝሬ ያሳያችኋለሁ። የመጀመሪያው እንግዲህ ሃይድሮ ኪዩኒን ይባላል። ይሄ ደግሞ ያው የስኪናችን እንዲቆጣ እና ደግሞ የማይለቅ የቆዳ ቀለም ያመጣል። ለብዙ ጊዜ የማይለቅ የቆዳ ቀለም ያመጣል። ሁለተኛው ደግሞ ቶፒካል ስቴሮይድ ይባላል። የቆዳ መሳሳትን፣ የደም ስር መታየትን እና ደግሞ ስትረስ ማርክ እንደምታዩት ፎቶ ላይ እንዳለው ስትረስ ማርክን ፊታችን ላይ እንዲወጣ ያደርጋል። ደግሞ ለክሬሙ ጥገኛ እንድንሆን ያደርጋል። ሶስተኛው ደግሞ ሜርኩሪ ይባላል። ሜርኩሪ ውስጣዊ ክፍላችን ላይ ነው ዳሜጅ የሚያደርሰው። የኩላሊት ዳሜጅ ያመጣል። ከዛ ደግሞ ከውጫዊ ደግሞ ሰቨር የሆነ ስኪን ዳሜጅ ያመጣል ማለት ነው እና ደግሞ የፊት ሽፍታን በፊታችን ላይ ያመጣል ማለት ነው። እነዚህ የነገርኳችሁ እነዚህ ሶስቱ ኢንግሪዲየንቶች ምን ያደርጋሉ? ፊታችን ነጭ እንዲመስል፣ በጣም ነጭ እንዲመስል፣ ይሄ የሆነ ፔል የሆነ ከለር፣ ይሄ ማለት ያው መገርጣት ማለት ነው፣ እንድንገረጣ ያደርገናል። ደግሞ የፈጣን ነው፣ በጣም በሳምንት ውስጥ የሚመጣ ለውጥ ነው ማለት ነው። ምክንያቱም እነዚህ ያልኳችሁ ኢንግሪዲየንቶች እነዚህ አክቲቭ ናቸው። ቶሎ የመቀየር ቶሎ የማንጣት ያው የማንጣት አይደል የተፈለገው ቶሎ የማንጣት ነገር ነው ያላቸው። እናም ያው በክሬም ውስጥ ያው በድብቅ ነው ከኢንግሪዲየንት ተብለው እዛ ላይ አይጻፉም። ፊታችን ቶሎ እንዲነጣ ነጭ እንዲመስል ያደርጋሉ። ከዛ ደግሞ ሜላኒን ፕሮዳክሽን ደግሞ ያግዳሉ፣ ይዘጋሉ። ይሄ ሜላኒን ፕሮዳክሽን ማለት ፊታችን ወይም ቆዳችን ወይም ደግሞ አይናችን ላይ ወይም ደግሞ የፀጉር ከለራችን ይሄ ከለር እንዲያመጣ የሚያደርገው ሜላኒን ፕሮዳክት ሲሆን ነው። ግን ይሄ ክሬም የእነዚህን ኢንግሪዲየንቶች የያዘ ክሬም ሜላኒን ፕሮዳክሽንን ያደርገዋል፣ ይዘጋዋል። መገርጣትን ያመጣል ማለት ነው። ሲዘጋው ኖርማል ከለራችን ሳይሆን ሌላ ከለር ይሰጠናል ማለት ነው። ከዛ ደግሞ በጣም ሀይ የሆነ በጣም ከፍተኛ የሆነ ለሰን ሴንሲቲቭ የሆነ ስኪን ይሰጠናል ማለት ነው። ይሄንን ክሬም ዋይትኒንግ ክሬም ስንጠቀም ፊታችን ላይ ጥቁር ነጠብጣቦች፣ ማዲያት ሊወጡ ይችላሉ።
ሶ ይሄንን ክሬም እንደዚህ አይነት ክሬሞችን ይሄን ኢንግሪዲየንት የያዘ ክሬም ያው እንዳልኳችሁ ድብቅ ነው። በውስጥ ይሄ ኢንግሪዲየንት ተብሎ የሚጻፈው ላይ እነዚህ እንትኖች አይጻፉም፣ ግን ያው በድብቅ ያስገቧቸዋል። ሶ የምትገዙትን ፕሮዳክት መጠንቀቅ አለባችሁ። ሶ ያልተጠቀምን ሰዎች ያው እንድንጠነቀቅ ነው። የተጠቀምን ሰዎች ደግሞ ምን ማድረግ እንዳለብን እነግራችኋለሁኝ። ያው ቶሎ ማቋረጥ የለብንም። ይሄን እንደሰማን ኦኬ ይሄ ነገር ጥሩ አይደለም ብለን ቶሎ ሄደን ማቋረጥ የለብንም። ያው ካቋረጥነው በጣም ሰቨር የሆነ ችግር ያመጣል። ሰው ምን ማድረግ አለብን? መጀመሪያ ለሐኪም ቅርብ ከሆነን ሐኪሞችን የቆዳ ሐኪሞች ጋር ሄደን ማድረግ እንዳለብን እነሱ በይበልጥና በሰፊው ይነግሩናል። መድኃኒቶችንም አብረው ይሰጡናል ማለት ነው። ግን ይሄንን ማድረግ ማንችል ከሆነ ወይም ደግሞ ገና ከሆነን እዛ ለመሄድ ገና ከሆነን ማድረግ ያለብንን እነግራችኋለሁ በዚህ ቪዲዮ። እስካሁን እየተከታተላችሁ የነበራችሁ ሰዎች ያው ላይክ ማድረግ እንዳትረሱ። ቤተሰብ ያላችሁም ሰብስክራይብ በተኗን እየተጫናችሁ ሰብስክራይብ አድርጉ። በአንድ ጊዜ ማቋረጥ የለብንም። እንዴት ነው ማቋረጥ የምንችለው? ወይም ደግሞ በአንድ ጊዜ ካቋረጥን ያው ፊታችን ማቃጠል፣ ከባድ የሆኑ ትልልቅ የሆኑ እብጠቶችን ከዛ ደግሞ ሽፍታ ሊያመጣ ስለሚችል በአንድ ጊዜ ማቋረጥ የለብንም። ምን ማድረግ ነው ያለብን? በጣም ሴፍሊ እንዴት ማቋረጥ አለብን? ስቴፕ ባይ ስቴፕ ነው የምናቋርጠው። ዊክ ዋን ወይም ደግሞ ሳምንት አንድ ላይ በየቀኑ የምንጠቀመውን አንድ ቀን አልፈን እያደረግን ዊክ ዋን ላይ ወይም ሳምንት አንድ ላይ እንደዚህ አድርገን እንጠቀማለን። ዊክ 2 እና 3 ላይ ደግሞ ወይም ዊክ 2 እና 3 ላይ በሳምንት 2 ጊዜ ብቻ መጠቀም ይኖርብናል ማለት ነው። በሳምንት 2 ጊዜ ብቻ። ምክንያቱም ፊታችን ለሱ አዲክትድ ሆኗል። እነዚህ አዲክሽን የሚያመጡ አዲክሽን ማለት ይሄ እንደ ሱስ ማለት ነው። እሱን መጠቀም ሲያቆም ልክ ያው ይነሳል፣ ፊታችን ይቆጣል፣ ሽፍታ ብቻ ያለ የሌለውን ነገር ያወጣል። ስለዚህ ለሱ እንደ ሱስ ስለሆነብን እሱ መጠቀም ስንጀምር ልክ እንደ ሱስ ስለሚሆን ቀስ በቀስ ነው ማቆም ያለብን። በሳምንት ከዛ ሁለተኛው ሳምንት ላይ እንደዚህ እያደረግን ማለት ነው። ያው አብረብትሊ የምናቆም ከሆነ እንደ ምስሉ ላይ እንዳስገባውላችሁ ፊታችን እንደ መቃጠል ከዛ ደግሞ እንደ ሽፍታ ያወጣል ማለት ነው። 4ኛ ዊክ ላይ ደርሰናል። 4ኛ ዊክ ላይ ደግሞ በሳምንት አንድ ጊዜ ብቻ እንጠቀማለን ማለት ነው። ከዛ ቀስ እንደዚህ እያደረግን ማቆም እንችላለን። ካቆምን በኋላ ደግሞ ምን እናደርጋለን? ፊታችንን በጀንትል በሆነ ክሊንሰር ወይም ፊት መታጠቢያ ሃይድሬት የሚያደርጉ ፋሺያል ክሊንሰሮች አሉ። ልክ እንደ ሴራቪ ሃይድሬቲንግ ፋሺያል ክሊንሰሮች አሉ። እነሱን በመጠቀም ፊታችንን ጀንትል በሆነ መልኩ መታጠብ አለብን። ከዛ ደግሞ በጣም ሞይስቸር የሚያደርግ ለምሳሌ የላሮቼ ፖዜ ባሪየር ሪፔር ሞይስቸራይዚንግ ክሬሞች አሉ። እነሱን ከዛ ደግሞ ቫዝሊን ፔትሮሊየም ቫዝሊን እሱንም አድርገን ፊታችን በጣም ሞይስቸር እንዲያደርግ በጣም ደረቅ እንዳይሆን መጠበቅ ይኖርብናል ማለት ነው። ሌሎችም ባሪየራችንን የፊታችንን ባሪየር ሪፕለስ የሚያደርጉ ሞይስቸራይዞችን በመጠቀም ሪፕለስ ማድረግ ይኖርብናል ማለት ነው። ከዛ ደግሞ በዴይ ታይም ደግሞ በቀንኛው ክፍል ፊታችን በጣም ለፀሐይ ተጋላጭ ስለሚሆን ሳንስክሪን ግዴታ መጠቀም ይኖርብናል ማለት ነው። ከሳንስክሪን ከመጠቀማችን በፊት ያው ሞይስቸራይዘሩን አድርገን ከላይ ሳንስክሪን ደርበን መውጣት እንችላለን ማለት ነው። እንደዚህ አድርገን ፊታችን የማይመለስ ከሆነ ወይም የማይድን ከሆነ ያው ደርማቶሎጂስት ጋር ሄደን ፊታችንን መታየት ይኖርብናል ማለት ነው። የዛሬው ቪዲዮ በዚሁ አልቋል። እንደጠቀማችሁ ተስፋ አደርጋለሁኝ። ለዘመዶቻችሁ ለዚህ ነገር ለሚቸገር ሰው ሼር እያደረጋችሁ ከዛ ደግሞ ላይክ እና ሰብስክራይብ አድርጉ። ባይ